ሰላም ጤና ይስጥልኝ የሀገሬ ልጆች እንደምን አላችሁ? በዛሬው የአፋን ኦሮሞ ትምህርታችን የጊዜ ገላጮችን በአፋን ኦሮሞ እንመለከታለን። እነዚህ የጊዜ ገላጮች አድቨርብ ወይም የግስ ገላጭ ጎቺፕስ ሆነው ነው የሚያገለግሉት። መጀመሪያ ልዩ ልዩ የአፋን ኦሮሞ የጊዜ ገላጮችን እንመለከታለን። ከዛ ቀጥሎ እነዚህ የጊዜ ገላጮች በአረፍተ ነገር ውስጥ እንዴት እንደምንጠቀምባቸው ደግሞ አረፍተ ነገር መስርተን እናያለን። ስለዚህ ወደ ዝርዝራቸው እንሄዳለን። የተወሰኑትን እናያለን። አማ አሁን ማለት ነው። አማ አሁን። ቦሩ ነገ ማለት ነው። ቦሩ ነገ። ቦር ይባላል ስፔሻሊ ኢን ስፖክን አፋን ኦሮሞ ማለት ነው። ካሌሳ ትላንት ማለት ነው። ካሌሳ ትላንት። ኢፍታን ከነገ ወዲያ። ኢፍታን ከነገ ወዲያ። ኤንገድ ከትላንት ወዲያ። ኤንገድ። በሪ በጠዋት ማለት ነው። early in the morning ማለት ነው። ዳውን ማለት ነው። early in the morning በሪ ይሆናል። ጉያ ቀን ማለት ነው። ጉያ ቀን ነው። ጉያ ወለካ እኩለ ቀን ነው የሚሆነው። ጉያ ወለካ እኩለ ቀን። ጉያ ቀን ነው። ወለካ half ግማሽ እኩል ማለት ነው። ጉያ ወለካ እኩለ ቀን ይሆናል ማለት ነው። ሰዓ ቦዳ ከሰዓት ወይም ከሰዓት በኋላ ማለት ነው። ሰዓ ሰዓት ማለት ነው። ቦዳ በኋላ ማለት ነው። ሰዓ ቦዳ ከሰዓት በኋላ ወይም ከሰዓት አፍተርኑን ማለት ነው። ገልገለ ማታ ኢቭኒንግ ምሽት ማለት ነው። ገልገለ። ሃልከን ሌሊት ማለት ነው። ሃልከን ሌሊት። ዋሪ እኩለ ሌሊት ሚድናይት ማለት ነው። ሃልከን ወለካ ሃልከን ጊዱ ማለትም ይቻላል። ዋሪ በአንድ ቃል እኩለ ሌት ማለት ነው። ገነማ ጠዋት ሞርኒንግ ማለት ነው። ገነማ። ቶርባን ዱፉ በሚመጣው ሳምንት። የሚመጣው ሳምንት ቶርባን ዱፉ። ቶርባ ሳምንት ነው። ቶርባን ዱፉ ዱፉ መምጣት ነው። ዱፉ የሚመጣው። ቶርባን ዱፉ የሚመጣው ሳምንት። በሚመጣው ሳምንት። ዲዮቲ በቅርቡ። ዲዮቲ በቅርቡ ማለት ነው። ጋፍ ጋፍ አልፎ አልፎ። ደርቤ ደርቤ አልፎ አልፎ። ደርቡ ማለፍ ነው። እንግዲህ ደርቡን ሁለቴ ደርቤ ደርቤ አልፎ አልፎ። እንግዲህ አልፎ አልፎ እሱ ነው እኮ አሁን ኢት ነው አይደለ? አልፎ አልፎ ይመጣል ስትሉ ደርቤ ደርቤን ኡፋ። ለሴት ቢሆን አልፎ አልፎ ትመጣለች ማለት ከፈለጋችሁ ደርቢቴ ደርቢቴ ነው የሚሆነው ማለት ነው። ስለዚህ ደርቤ ደርቤ አልፎ አልፎ ማለት ነው። ለሴት ከፈለጋችሁ ደርቢቴ ደርቢቴ ኡፍቲ ይሆናል ማለት ነው። ያው ከግሱ ስለተወሰደ ነው። ዮሚዩ ዮሚዩ ሁልጊዜ ማለት ነው። ኦልዌይስ የሚለውን ነው የሚያሳየው። ጎንኩማ በፍጹም ማለት ነው። ጎንኩማ በፍጹም። አሁን ደግሞ በአረፍተ ነገር ውስጥ እናያቸው። አኒ አመዱፌ አሁን መጣሁ። እኔ አሁን መጣሁ። አይ ኬም ናው። አማ አሁን ዱፌ መጣሁ ነው። ዱፉ ከሚለው in the past ለአኒ ኮንጁጌት ሲደረግ ነው። ኑቲ ሀረኒ ኒደይምን ሀራ ዛሬ ነው። ሀራ ዛሬ። ኑቲ ሀራ ኒደይምን እኛ ዛሬ እንሄዳለን። we will go today። ኢሲም ቦሩ ኒጀልቀብዱ ነገ ትጀምራላችሁ። you will start tomorrow። ቦሩ ነገ tomorrow። ኒጀልቀብዱ ትጀምራላችሁ። ጀልቀቡ ከሚለው ለኢሲን in the present time in the future time ኮንጁጌት ሲደረግ ነው። አቲ ካሌሳ ዱበቴ ትላንት ተናገርክ። you spoke yesterday። ካሌሳ ትላንት። ዱበቴ ተናገርክ ተናገርሽ። ዱበቹ ከሚለው ግስ ለአቲ in the simple past ኮንጁጌት ሲደረግ ነው። ኢሲን ኢፍታን ሃፉን ቀብደን ከነገ ወዲያ መቅረት የለባችሁም። እናንተ ከነገ ወዲያ መቅረት የለባችሁም። you shouldn't be absent after tomorrow። እንግዲህ ይሄ ማስጠንቀቂያ ያለበት ንግግር ነው። ኢፍታን ከነገ ወዲያ ነው። ሃፉ መቅረት ነው። ሂንቀብደን የለባችሁም ማለት ነው። እንግዲህ
መቅረት አለባችሁ ቢሆን ኖሮ ኢሲን ኢፍታን ሀፉ ቀብዱ ነው የሚሆነው። መቅረት አለባችሁ ግን ኔጌት ሲደረግ ኢንቀብደን ይሆናል ማለት ነው። ኢፍታን ከነገ ወዲያ ማለት ነው። አፍተር ቱሞሮ ኢሳን ደንገዳ ኤገለኒሩ ከትላንት ወዲያ ጀምረዋል እነሱ። they have started the day before yesterday ኤገለኒሩ ኤገሉ መጀመር ነው። ኤገለኒ ጅሩ ጀልቀቡም መጀመር ነው። ኤገሉ ጀልቀቡ ሁለቱም አንድ ነው። ኤገለኒሩ ኤገለኒ ጅሩ ኢሳን ናቸው እንግዲህ present perfect tense ጀምረዋል። they have started ደንገዳ ከትላንት ወዲያ ኢሳን ገነማ በሪኒ በኡ በጠዋት ይወጣሉ። እነሱ በጠዋት ይወጣሉ። they will leave early in the morning ገነማ ጠዋት በሪ early in the morning down ማለት ነው። ስለዚህ በሪ በኡ ይወጣሉ። በኡ መውጣት ነው። ለኢሳን በኡ ይሆናል ማለት ነው። ይወጣሉ በሪ በጠዋት early in the morning ኢኒ ጉያው ለካኒ ጋ እኩለ ቀን ላይ ይደርሳል። he will arrive midday ጉያ ወለካ እኩለ ቀን midday ማለት ነው። ኒጋአ ይደርሳል። ገኡ መድረስ ነው። ለኢኒ in the present time in the future time conjugate ሲደረግ ኢኒ ኒጋአ ይደርሳል ማለት ነው። ጉያ ወለካ እኩለ ቀን ኢሼን ሰአቦዳ ቤለማ ቀብዴ ከሰዓት ቀጠሮ አላት እሷ። ሺ has appointment in the afternoon ሰአቦዳ ከሰዓት በኋላ ማለት ነው። ቤለማ ቀጠሮ ማለት ነው። ቀብዲ አላት ነው። ቀቡ የሚለው ግስ ለኢሼን ኮንጁጌት ሲደረግ in the future and the present ማለት ነው። ሰአቦዳ ከሰዓት ቤለማ appointment ወይም ቀጠሮ ማለት ነው። ገልገለ ሲቲ ነንሂማ ማታ እነግርሻለሁ ማታ እነግርሃለሁ። I will tell you at night I will tell you in the evening ማለት ነው። evening ማለት ነው ገልገላ። ስለዚህ ገልገላ evening ማታ። ቋቹፍ ዋሪ ነንካ ለማጥናት እኩለ ሌሊት እነሳለሁ። I will wake up midnight to study ቋቹ ማጥናት ነው። ቋቹፍ ኤፍ ለ ነው የሚያመለክተው በአፋን ኦሮሞ። ቋቹፍ ለ ዋሪ ሚድናይት halkan giddu halkan ወለካ ማለትም ይቻላል። ዋሪ እኩለ ሌሊት እኩለ ሌሊት። ነንካ ከኡ መነሳት ነው እንግዲህ። ነንካ እነሳለሁ ነው ለአኒ in the present time conjugate ሲደረግ ማለት ነው። ዋሪ እኩለ ሌሊት። ኢሳን ወገሱማ ዴመን ወዲያው ሄዱ ነው። they went immediately ማለት ነው። ወገሱማ ወዲያው ማለት ነው። immediately ዴመን ያው ሄዱ ነው። ዴሙ የሚለው ለኢሳን in the present time ማን ነው in the past time simple past ሲሆን ማለት ነው with respect to ኢሳን። ገነማ ከነ ይሪራቱ ትጉሬ ዛሬ ጠዋት ሰልፍ ነበረ። there was demonstration this morning ገነማ ከነ ዛሬ ጠዋት this morning ሂሪራ ሰልፍ ማለት ነው። ሂሪራቱ ሰልፍ ነበረ ነው እንግዲህ። ሂሪራቱ ቱሬ ነበረ ነው። ገነማ ከነ ሂሪራቱ ቱሬ ዛሬ ጠዋት ሰልፍ ነበረ። there was demonstration this morning ዛሬ ጠዋት this morning ገነማ ከነ ይሆናል ማለት ነው። ቶርበንድ ኡፉ ቆርማትኒ ጅራ በሚቀጥለው ሳምንት ፈተና አለ። there is exam next week ቶርበንድ ኡፉ በሚመጣው ሳምንት በሚቀጥለው ሳምንት። ቆርማታ ፈተና ማለት ነው። ቆርማትኒ ፈተና አለ ለማለት ሰብጀክት ነው ስለሚያገለግል ኒ ተጨምሮበት ነው ሰብጀክት ኢንዲኬተር። ዲወቲ ነንፉዳ በቅርቡ አገባለሁ። I will marry soon ዲወቲ በቅርቡ soon ማለት ነው። ፉዳ ነንፉድ አገባለሁ። ፉዱ ማግባት ነው ለወንድ ነው። ወንድ ነው እየተናገረ ያለው። ፉዱ ማግባት ለወንድ፣ ለሴት ሄሩሙ ነው። ጋፍ ጋፍ ኩበሚላንን ተቀዳ አልፎ አልፎ እግር ኳስ እጫወታለሁ። I sometimes play football ጋፊ ጋፍ አልፎ አልፎ። ኩበሚላ ያው እግር ኳስ ማለት ነው። ተቀቹ መጫወት ነው። ነን ተቀዳ እጫወታለሁ ነው። ጋፊ ጋፍ አልፎ አልፎ sometimes። ኢሼን ደርቢቴ ሆጂኒ ገልቴ እሷ አልፎ አልፎ ስራ ትገባለች። she goes to work occasionally
sometimes ማለትም ይቻላል። ደርቢቴ ደርቢቴ ወንድ ቢሆን ኢኒ ደርቤ ደርቤ ሆጂን ይገላ ነው የሚሆነው። ደርቤ ደርቤ አልፎ አልፎ፣ ደርቢቴ ደርቢቴ ለሴት ሲሆን ነው። ሌንጪ ዮምዩ ፎኛታ ፎኛታ አንበሳ ሁል ጊዜ ስጋ ይበላል። እንግዲህ ላዮን ኦልዌይስ ኢትስ ሚት ይሄ በፖዚቲቭ መልኩ ሲገለጽ ነው። ዮምዩ ኦልዌይስ ሁል ጊዜ። ቄረንሲ ጎንኩመ ሂንዴዱ ነብር በፍጹም ሳር አይግጥም። ታይገር ኔቨር ግሬዝስ ቄረንሲ ቄረንሳ ነብር ማለት ነው። ጎንኩመ በፍጹም ኔቨር ጤዱ መጋጥ ነው። ሂንዴዱ አይግጥም ማለት ነው።